ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ ወደ ቻናሌ ቤተሰቦች እንደምን አላችሁ? ዛሬ ደግሞ የስጋ እንዴት አድርገን ተብለን ስጋ እንዴት አድርገን በፍሮም ወይም በዳቦ መጋገሪያ እንዴት መስራት እንደምንችል ማሳያችሁ። እንግዲህ እዚህ ጋር ሽንኩርቴን፣ ቲማቲሜንና ነጭ ሽንኩርቴን አቅርቤያለሁ። አሁን እዚህ ጋር እንደዚህ አድርጌ ቀይ ሽንኩርቴን ጎረድ አደርግና እንደዚህ መድቀቅ የለበትም እንደዚህ። ከዚያ ደግሞ ነጭ ሽንኩርቴን እንደዚህ ገርደፍ አርጌ ከትፋለሁ ማለት ነው እንዳያችሁት። ከዚያ ቲማቲሜን እንደዚህ አድርጌ ቲማቲሜን ቆርጣለሁኝ። ያው አይደቅም እንደዚህ በግማሹ ከፍለን እንደዚህ ነው በትልልቁ የሚሆነው። ከዚያ እዚህ ጋር ግማሽ ኪሎ ስጋ አምጥቻለሁኝ። ይሄ ነጩ ደግሞ እንደምታዩት የበግላት ነው። አንድ ላይ ስንዬ ላይ አደረኩት። እንግዲህ እዚህ ጋር ደበላልቀዋለሁኝ አንድ ላይ ሁሉንም እንደምታዩት እንደዚህ አድርጌ ቲማቲሜን ሁሌ የከታተፍኩትን አደረኩበት። ከዚያ ፍልፍል አስወድ ከሙን ተጠቅም ያለሁኝ። እዚህ ላይ ደግሞ ዘይቶን ወይም ዘይት ነባቲም ተጠቅም ያለሁ ማለት ነው። ትንሽ ኸል አድርጌያለሁ። እዚህ ጋር ዘይት ነባቲ ነው የተጠቀምኩት። ኸርዶዝም ተጠቅም ያለሁኝ። አንድ ላይ እንደዚህ አድርጌ ድብልቅልቅ ካደረኩት በኋላ በጣም ነው የሚጣፍጠው። በነገራችሁ ላይ ሞክሩት። እንደዚህ አድርጌ ደበላልቄ ከዚያ ይኸው እንደዚህ በጣም የሚያምር ጥሬ ያደርገዋል። ይሄው ወረቀል ዝብዳ ይሉታል። ውሃ አበልብዬ ሳበቃ እንደዚህ አድርጌ ከደንኩት። ከዚያ ገስቲር አለበስኩት። አሁን እንደዚህ አድርጌ ውሃ እንዲወርድ ያደርገዋል። ይሄ ወረቀተል ዝብዳው ማለት ነው ከስር ያደረኩት። ስለዚህ እንደዚህ አድርጌ አስተካከልኩኝ። ወደ ዳቦ መጋገሪያ ፍሮሜ ከተትኩት ማለት ነው። በቃ ምንም ጊዜ የማይወስድም። በ5 ደቂቃ በ6 ደቂቃ በስሎ እንደዚህ ጥሬ ሆኖ እንደዚህ እንዳያችሁት ማሻላ አወጣሁት ማለት ነው። በጣም ነው የሚጣፍጠው። በሩዝ ከፈለጋችሁ በዳቦም ከፈለጋችሁ እንደዚህ በጣም የሚጣፍጥ የስጋ አሰራር ነው። ደህና ሁኑልኝ። ባይ ባይ።